የተደረገልኝ ስራ ከአምደው ቅዱስ ሚካኤል ወገቤ መቀመጥ አይችልም ነበር። ስራ መስራት አይችልም ነበር። አእምሮዬ ይጨናነቅ ነበር። ብዙ ችግር ነበረብኝ። እንዲሁ በትዳር በምን ያልተፈተንኩት ያልወጣሁበት ያልወረድኩበት ያልተሰደድኩበትም መንገድ አልነበረም። ትልቁ ነገር ዛሬ የመጣሁት ደስ የሚል ዜና ኬዝ ነበረኝ ውጭ። እህቴ ወንድሜ የተቋጠረ ነገር አለ፣ አልፈታ ያለህ አስቸጋሪ ነገር አለ፣ በዙሪያህ የከበደህ ነገር አለ። 24 ሰዓት የምታወጣው የምታወርደው ሐሳብ አለ፣ ተከምሮ ያለ አልፈርስ ያለ ጉዳይ አለ። እንግዲያውስ መፍትሄው እዚህ ነው። የት ነው? አምደው ቅዱስ ሚካኤል ያልናደው ችግር የለም። ኑ ዳኑ፣ ኑ ተፈቱ። ትዳር ያጣችሁ፣ ልጅ ያጣችሁ፣ በረከት ያጣችሁ፣ ብቻ ግን ምን አለፋችሁ በህይወታችሁ መሰናክል የሆነባችሁ፣ መማር እየቻላችሁ ያልተማራችሁ፣ በሱስ ውስጥ ያላችሁ፣ የኩላሊት ስኳር፣ ግፊት፣ የመድኃኒት ብዛት፣ የመርፌ ብዛት፣ የኪኒን ብዛት፣ የሹርብ ብዛት ሰላማችሁን ጤናችሁን ያልመለሰላችሁ ሰዎች ባላችሁበት ሆናችሁ እስከምትሄዱ ድረስ አምደው ቅዱስ ሚካኤል ለደጅ አብቃኝ፣ አምደው ቅዱስ ሚካኤል ለምስክርነት አብቃኝ በሉት። ስሙን ጥሩት። ስሙን ጠርተው በጣም ብዙ ሰዎች የተፈወሱ፣ ታሪካቸው የተቀየረ፣ በውጭ ዓለም ወረቀታቸው የመኖሪያ ፈቃዳቸው የተበላሸባቸው፣ ለዘመናት የተዘጋ የህይወት ታሪክ ተስፋ የቆረጡበት ሁሉ አምደው ቅዱስ ሚካኤል በራቸውን እየከፈተ ተስፋቸውን እንደ ጧት ፀሐይ ቦግ እያደረገላቸው ምስክርነት እየሰጡ ይገኛሉ። ለመሄድ አቅሙም ብቃቱም የለኝም፣ በጣም እቸገራለሁ፣ በጣም ችግር ውስጥ ነው ያለሁትና እንዳው ምን ላድርግ የምትሉ ካላችሁም ይሄም ሌላ አንድ መፍትሄ ነው። ክርስትና ስማችሁን ላኩል፣ ለአምደው ሚካኤል እናስረክባለን። አዲሱ ስቱዲዮአችን ውስጥ ነው የተገናኘ ነው። ይሄ ትልቅ ሰርፕራይዝ ነው። ለምን ከተባለ ብዙ ሰዎች አድራሻ ሲፈልጉ አንዳንዴ ስልክን ቢም ካለ በአካል መጥተው እዚህ እኛን ማግኘት ከፈለጉ አሁን የምንገኘው ያው ቢሮአችንም ስቱዲዮአችንም መርካቶ ቅዱስ ራጉኤል እዛው ከቤተ ክርስቲያኑ ጋር የተያያዘ ነው። አድራሻ የት ነው? አድራሻ እንዴት እንወቅ፣ እንዴት እንምጣ፣ እንዴት እናገኛቸው ለሚሉ ሁሉ ያው በጠየቁት መሰረት ምን ያህል እውነታ ነው እየተላለፈ ያለው? አሁን ብዙ ሰው ጥያቄው በሚዲያ የታየ ሁሉ እንዴት እንመን፣ የት ነው አድራሻችሁን፣ ምን ብለን እንምጣ እያለ ብዙ ሰው ይጠይቅ ነበርና ያንን ጥያቄ ለመመለስ እኛ ደግሞ ያው ለአድማጭ ተመልካቾቻችን ለቤተሰቦቻችን ማንሆነው ነገር የለም። በተቻለን መጠን ሁሉ እናገለግላለን ማለት ነው። ታዛዦች አምደው ቅዱስ ሚካኤል የጎበኘው አንድ እንግዳ ወደ እናንተ ይዘን መጥተናል። እንግዲህ ይሄ እንግዳችን ጉዞ ይላል እንዴ? በባለፈው ጉዞዎች ከኛ ጋር አብሮ ሄዶ ነበረ። ከዛ መልስ ያየው ተአምር አለ። እሱን ከራሱ ከአንደበቱ እንሰማለን። ስምህን ጀምርና በዛው ያጋጠመን ነገር ያየኸውን ነገር ለቤተሰብ አጋራ። እሺ፣ በሰላም ስሜ የዓለም ስሜ መስሎት ፎንሸት ይባላል። የዓለም ኃይለ ሚካኤል ይባላል። የተደረገልኝ ስራ ከአምደው ቅዱስ ሚካኤል ወገቤ መቀመጥ አይችልም ነበር። ስራ መስራት አይችልም ነበር። አእምሮዬ ይጨናነቅ ነበር። ብዙ ችግር ነበረብኝ። እንዲሁ በትዳር በምን ያልተፈተንኩት ያልወጣሁበት ያልወረድኩበት ያልተሰደድኩበትም መንገድ አልነበረም። ግን በምሰራው በሙሉ ባዶ ቤተሰብ በቃ ሁሉ ነገር ያስጠላኛል። መኖር የሚባል ነገር በቃ አስጠልቶኝ ነበር። በነገራችን ላይ ነገር ግን የቅዱስ ሚካኤልን የአምደው ቅዱስ ሚካኤልን ተአምር በቲክቶክ ሳዳምጥ በእናንተ በመምህር ላይቭ ሲያስተላልፉ አየሁ እና ይሄ እንዲህ ይሆናል የሚለው ነገር ምልክት በሙሉ ሳዳምጥ ላይክ እና ሼር አድርጌ ማዳመጥ እሱን ብቻ ማዳመጥ ጀመርኩኝ። ከዛ ባለውበት ቦታ እንዳለው ስሙን ጠርታችሁ ብትማጸኑት እሱ ይደርስላችኋል የሚል ስያሜ ተሰጠኝ። እሺ ብዬ የክርስትና ስሜን አስገብቼ ለቦታው ላኩኝ። ጸሎት ተደረገልኝ። እኔ ለቅዱስ ሚካኤል ስናገር ምንድነው ለቦታው አብቃኝ ነው፣ ሌላ ምንም አይደለም። እግዚአብሔር ደግሞ እሱ ስራው ብዙ ነው። የቅዱስ ሚካኤል ምንም ሳይል ከስራዬ ምንም እንትን ሳይልኝ ከቦታው በሰላም ደርሼ ተመለስኩኝ። በዚሁ እግረ መንገዳችን ቤተሰቦቻችን የቀጣይ ጉዞ የአምደው ሚካኤል ጉዟችን የካቲት 6 መሆኑንም እንዳዘነጉ። መነሻ የካቲት 6 ነው፣ መመለሻ
የካቲት 8 3 ቀን ነው ማለት ነው። እንግዲህ የመሄድ ፍላጎቱ ያላችሁ ካላችሁ ይህን በረከት ያንን ቦታ ረግጬ በረከት ማግኘት እፈልጋለሁ የምትሉ ካላችሁ የቀጣይ ጉዟችን የካቲት 6 2018 መመለሻ የካቲት 8 እሁድ ቀን ነው የሚሆነው። ይህንን በዛው ለማስገንዘብ ብለን ደርሼ ስመለስ ያሰብኳቸው ጉዳዮች ነበሩ። በውጥን የወሰድኳቸው ጉዳዮች ማለት ነው። ፈርሰው የነበሩት ወደ መንገዱ እየተመለሱ ነው። ወገቤ አልቀመጥ ብሎ የነበረው መቀመጥ አስችልኝ የነበረው አሁን እንደ ልቤ፣ ስራ ሲያስጠላኝ የነበረው ወደ ስራዬ፣ ምግብ ሲያስጠላኝ የነበረው ወደ ስራ፣ ቤተሰቦቼ ሲያስጠላኝ የነበረው ቤተሰቦቼን አሁን ከዛ ደርሼ ከመጣሁ በኋላ እግዚአብሔር ይመስገን ቅዱስ ሚካኤል ያደረግልኝ ታምር ብዙ ነው። ገና ብዙ ጅምር ነው። ብዙም እንደሚያደርግልኝ አውቃለሁ። ብዙ ኬዝ ነበረ። ያንን መንገድ እየሄደልኝ ነው። ክብር ምስጋና ይገባዋል። ትልቁ ነገር ዛሬ የመጣሁት ደስ የሚል ዜና ኬዝ ነበረኝ ውጭ ያን በቃ እየሄደልኝ እንደሆነ ሲነግሩኝ ነው ውስጤን አናፍኝ ነው ወደዚህ የመጣው እና በጣም ተመስገን ነው። እና እኔ መናገር አቅቶኝ ነበር በእውነት ነገር ተቋርጦ የነበር ነገር ተጀመረ። ይሄንን የምታዩ በ09 60 60 63 ጊዜ መጨረሻው 72 0985 16 16 16 16 ብላችሁ ደውሉ። ፍጻሜ ወስኑ። እኔ ያለው 13 ዓመት ነው ጉዳዩን የተጀመረ ጉዳዩና ግን የእግዚአብሔር ስራ የ13 ዓመት ዶክሜንት ነው አሁን እየተንቀሳቀሰ ያለው ማለት የተቋጠረ ነገር የተዘጋው ነው እየተከፈተ ያለው እየተፈታ ነው። ተፈቷል። በማን በአምደው ሚካኤል በኩል አምደው ሚካኤልን ተሳኖ መጣ ተስሎ መጣ። ያው አሁን የምስተሙትን ታሪክ እየሰማን ነው። እኔ ራሱ ትንሽ እየከበደ ነው። በነገራችን ላይ እዚሁ ላይ ልበልና ወንድማችን ኃይለ ሚካኤል ከዚህ በፊት በስደት ዓለም ነበረ። ሱዳን ሀገር ስንት ዓመት ነበር የቆየው? 4 ዓመት ቆይቷል። 4 ዓመት ሲቆይ ግን 4000 ብር እንኳን ይዞ አልመጣም እና በጣም እዛም በጣም ስቃይ ነበረበት። እሱ ያው በአካል ስላለ እሱ እኔ ካልኩኝ እሱ ያስተካክለዋል ብዬ ነው እና በጣም በብዙ መከራ እዚህም መጥቶ ምንም ገንዘብ ሳይዝ የደከመበትን በረከት አልነበረውም። ትዳር ያስባል፣ ትዳር መያዝ አልቻለም ነበር። እስቲ ነው ቤተሰቦቹ እንኳን ደውለው ሲያናግሩት ለምን ደወላችሁ? እናቱን እንግዲህ እናት ማለት ነው እና በጣም አደገኛ መንፈስ ነበረበት። በጣም አደገኛ መንፈስ ታስሮ ነበር ለብዙ ዓመት ለ13 ዓመት ያክል በመንፈስ ታስሮ ነበረ። እሱ አያውቀውም። ቤተሰቦቹ ያስተምሩታል፣ ስራ ይሰራል፣ ይሰደዳል፣ ግን መንከራተት እንጂ አንድ ነገር አይዝም ነበርና ከዛም ሲመጣ ሲመለስም ምንም ገንዘብ ሳይዝ ከቤተሰቦቹም ጋር ብዙ አልቆየም። አሁንም እንደገና ወደዚህ ወደ አዲስ አበባ መጣ ማለት ነው። አዲስ አበባ መጥቶ ያው እንደዚሁ ነው እና የሆነ ሰዓት ላይ ራስን አጥፋ ይለኛል፣ የሆነ ሰዓት ላይ ሂድ ይለኛል፣ ጥፋ ይለኛል ይል ነበርና ይሄንን ቪዲዮ ካየ ጀምሮ ይደውልልኛል። እኔም ያው ትንሽ ያው መምህር ታውቃለህ ቢዚ ስለሆንኩኝ ነገ ዛሬ እያልኩኝ አንድ ቀን ከች ብሎ መጣ እዚሁ ቢሮ ማለት ነው። መጣና ያለውን ነገር በሙሉ እኔ አግኝቼ መተንፈስ እፈልጋለሁ፣ በቃ መናገር እፈልጋለሁኝ አለኝ። እሺ ና አልኩት። ወደው መጣ። የሚገርም ነገር ከሰው ጋር ነው የሚሰራው። ያንን ለማስፈቀድ እንኳን ራሱ በጣም ብዙ ችግር ውስጥ ነበረ። በቃ ነገሮች እሱ የሆነ ካሰበ እሱ መናገር ከፈለገ ገደል ተራራ ይሆንበታል። ሰውን ያከፋበት ነበረ ያ መንፈስ ማለት ነው። እና ያ መንፈስ ምንድነው? የተላከ መንፈስ ነው። ከሀገሩ እንዲወጣ እንዲንከራተት፣ ሀብት ንብረት እንዳያፈራ፣ በቤተሰቦቹ ፍቅር እንዳይኖር፣ እናቱን እህቶቹን ቤተሰቡን በሙሉ ተይዘዋል ማለት ነው። እና እንትን አለኝ እዚች ቦታ ላይ ተቀምጠን አወራኝ፣ ተነጋገርን። ከዛ በኋላ እስኪ እግዚአብሔር ይርዳል ጸሎት እናድርግ አልኩኝና ጸሎት ስጀምር መንፈሱ እዚሁ ተያዘ። እዚች ቦታ ላይ እዚች ወንበር ላይ ማለት ነው መንፈሱ ተያዘለት። ከዛ በኋላ ምንድነው እኮ 13 ዓመት ሙሉ አንከራትቼዋለሁ፣ እንዴት ዛሬ ሳላስበው ተዋረድኩኝ፣ ተያዝኩኝ፣ ላስወጣው ከዚህም አሁን ከስራው ማፈናቀል ወደ ሌላ ሀገር እንዲጠፋ ላድርገው ነበር። በቃ ዘመኑ በሙሉ በዚህ ህይወት እንዲያልፍ እንዲያሳልፍ ራሱን እንዲያጠፋ ነበር የምፈልገው እኔ። ይሄ ደግሞ ከቤተሰብ የተላኩኝ ነኝ። አብዛኛውን ጊዜ
በምናምነው በዙሪያችን ባሉ ሰዎች ነው እየተገፋን ጥቃት እየደረሰብን ያለው እና ከዛ ያ መንፈስ ተያዘ፣ ተጋለጠ። በል አሁን እዚህ አልሸኝህም አመች ቦታ ላይ ስላልሆንኩኝ እዛው ሚስጥርህን አንድ ባንድ አውጥተህ እስከዛ ድረስ እድሉን መልስ፣ እስከዛ ድረስ ይሄንን ራስን አጥፋ የሚል ተሰደድ ጥፋ የሚል ሐሳብ እንዳታመጣበት ታሰር ብዬ ግንባር ላይ ታሰረለት። ከዛ ሲሄድ ገና አሰሪው እንኳን ነው እንትን ሲል ከዛ በፊት ፊቱን ሲያጠቁርበት የት ሄድክ ለምን ወጣ ለምን ገባ ሲል የነበረው ሰውየው እሳት የነበረው ሰውዬው ውሃ ሆኖበት ጠበቀው። ከዛ አሁንስ እንዴት ነው ወደ አምደው ቅዱስ ሚካኤል መሄድ የምችለው? እንዴት ይፈቅድልኛል? እንዴትስ አድርጌ ይህንን ሐሳብ መግለጥ እችላለሁኝ? በቃ ይህንን ሲያስብ ልጁ ይፈራል፣ ሊንቀጠቀጣል፣ ውስጡ ይጨነቅበት ነበር እና አይዞ ቅዱስ ሚካኤልን ጥራው፣ ደጅ ላይ ውሰደኝ ጥራኝ በለው ይጠራሃል። አንተ ሳትሆን አንተ ላይ የሚናገር ቅዱስ ሚካኤል ነው፣ ንገረው ዝም ብላል። እውነቱም ሲነግረው አይደለም ምንም ሳያቅማማ ከዛ በፊት ግን ለምንድን ነው የምትለው ስራ ነው ምን እንዲህ ነው ይል ነው ነበረ። ሰውየው ሳይሆን የሚለው እሱ ላይ ያለ መንፈስ ሰውየውን ክፉ እንዲሆን ሰውየው ላይ አድሮ እንዲማረር ያደርገው ነበረ እና እዛ ሄደ። ለ13 ዓመት ታስሮበት ከነበረው ርኩስ መንፈስ አጋንንት እዛው አምደው ቅዱስ ሚካኤል ላይ ያው ተሸኘ። ከዛም ከመጣ በኋላ እግዚአብሔር ይመስገን ይሄው አሁን እየተስተካከለ መስመር እየያዘ ህይወት እያጓጓችው ብርሃን እየታየው ያለ ልጅ ነው። እኔ ካጎደልኩኝ ያው አጠገቤ ስለሆነ እንዲሞላበትና ሐሳቡን ለማንሳት ያክል ነው። ውስጡ ላይ ያለውን ደግሞ እሱ ይናገር። እንግዲህ በጣም ጥሩ እህቴ፣ ወንድሜ የተቋጠረ ነገር አለ፣ አልፈታ ያለህ አስቸጋሪ ነገር አለ፣ በዙሪያ የከበደህ ነገር አለ። 24 ሰዓት የምታወጣው የምታወርደው ሐሳብ አለ፣ ተከምሮ ያለ አልፈርስ ያለ ጉዳይ አለ። እንግዲያውስ መፍትሄው እዚህ ነው። የት ነው? አምደው ቅዱስ ሚካኤል ያልናደው ችግር የለም። ዛሬ እንደ ምሳሌ ይህን ወንድም አቀርብን እንጂ በጣም አያሌ ሰዎች ከርቀቱ ነው የሚልኩልን ምስክር ወደ እናንተ ብናመጣው እጅግ ትገረማላችሁ። በእርግጥም እናመጣዋል ቀስ በቀስ። ቤተ ወንጌል ተዋህዶ ሚዲያ የሚል ቻናል አላቸው በዩቲዩብ እና እዛ ገብታችሁ ብታዩ ሁል ጊዜ በየቀኑ የሚነገረው ከአምደው ሚካኤል የመጣ ምስክርነት ነው። በአምደው ሚካኤል በኩል ያገኙት መፍትሄ ነው በየቀኑ የሚነገረውና እጃችሁን በአፋችሁ ትጭናላችሁ። እውነትም አምደው ሚካኤል የሚሰራ ድንቅ የዘመኑ መፍትሄ ነው ብዬ ወሰድኩትና እና ብትችሉ ሂዱ። ደግሞ ማችሁን ካላችሁ ምንድነው ክርስትና ስማችሁን መላክ ትችላላችሁ። የእግር መንገድ አለው። በጣም ቁልቁለት ነው። ስንወርድ ከመኪና ተወርዶ እስከ ገዳሙ ድረስ ቁልቁለት ነው፣ ገደላማ ነው። የዝንጀሮ መንገድ ያለ ቁልቁለት ነው። እንደዚህ ይሉ በቃ ትርጊያ መንገድ አይታሰብም። በቃ የዝንጀሮ መንገድ ነው፣ ጫካ ነው። በጫካ እየጣስን ነው የምንሄደው ማለት ይቻላል። ያያችሁ አይታችኋል። ይሄ ወንድማችን ምስክርነት መስጠት ይችላል። ሌላው ስንመለስ እንደዛው ዳገት ነው። ስለዚህ አንዳንድ ሰዎች በሄዳችሁ ቁጥር ብታገኙት በረከት አለ። ይኸውላችሁ ሳትችሉ ስትቀሩ ቅዱስ ሚካኤል እንደቻላችሁ እንደሄዳችሁ አድርጎ ይቆጥርላችኋል። መሄድ እየቻለ መንገድ ስላለው ብቻ ወይም ደግሞ አይ በቃ እኔ እዚሁ ሁኜ እንትን ይልኛል ካለ እንደየልቦናችን አንብቦ መልስ የሚሰጠን ቅዱስ ሚካኤል ስለሆነ በንቃተ ሕሊና ሆናችሁ በቀናነት ሆናችሁ ከመጣችሁ እናስተናግዳለን። ያው ቢሮአችንም እዚሁ ነው። መዳን የምትፈልጉ ብቻ ነው የምትሄዱት። ሰዓቱን ቦታውን ሲነገራችሁ በተነገራችሁ ቦታ በተነገራችሁ ሰዓት ላይ መገኘት። አርፍዶ ለመጣ ምንም ልንተባበር አንችልም። ሌሊት ነው 11 ሰዓት ነው መገናኛችን። ከዛ አርፍዶ የመጣውን እንግዲህ ምንም ማድረግ አንችልም። ለምን? የእግር መንገድ አለ። እዛ ለመድረስ አስበው እንግዲህ አንተ ተመላልሰሃል መምህር። ከዚህ 12 ሰዓት እንኳን ብንወጣ እዛ 12 ሰዓት ተኩል ድረስ እስከ 3 ሰዓት ድረስ የፈጀባቸው ሰዎች አሉ። የሚገርም ነገር እና የእግር መንገድ ስላለው ከዚህ ሌሊት ነው የምንወጣው። ይህንን ይመስላል። ብዙ ሰው እየተፈወሰ ነው።